የለም ጠፍቷል። አሁን በልክ ጉድ እንዳላረገ የምር አሳይቻችሁ ጉድ እንዳላረገ። እሺ ፓክ አሳይ፣ እግዚአብሔርን አሳይ። ውርጭ ላይ ያሳያችሁ እና ጠጋ ብላ አሳይ። ራቃት በምን ልታስለው ነው? ማለት ነው ሱሪ ሰፍቶብኛል እና ለምን ያውን ይገባው ይወልቃል እንዴ? ጋይስ አዲስ ቪዲዮ ፖስት አድርጌያለሁ፣ እየገባችሁ ይካርኩ። እሺ ግን ማለት ነው ፍቅራ የምር ካሳየው ማለት ነው ሲስፋከን ተቀጣለ ክትፋለሽ ለአንድ ሳምንት በተከታታይ ለአንድ ሳምንት በተከታታይ ኧረ እባክህ ለአንድ ቀን ትበላለህ። ለአንድ ቀን እኔ ራሴ አልጋብልኝ። ሄዶ ብላ እኔ እከፍላለሁ። ሂሳብ በእኔ ነው። ሰይዶ ጋይስ በደምብ ታብደም ሰባል አንድ ሳምንት አላለም። እሺ አሳይ። የለም ስማ ባታሳይስ ሲክስ ፓክ ባይኖር ለሳምንት በተከታታይ የፈለከው ምግብ ቤት እየወሰድኩ ይልጋሉ። እኔ ሳምንት ሳይሆን 2 ቀን እጋብዛለሁ። ማርያምን የምር ማርያም አብረን እየበላን ትበላለህ። ምን ችግር አለው? እኔ የምበላውን ተካፍል። ሁሉንም አውጣው አሳይ። ሲክስ ወርጫ ሜት አለ። ሲክስ ፓክ የለም እመቤቴ የለም፣ እግዚአብሔርን የለም። ያው አንድ ሁለት ነው እኮ ያለው። ሁለት እግዚአብሔርን ስንት ፓክ ነው ያለው? ጻፉት። ይኸው ሁለት እግዚአብሔርን ጻፉለት። እሱ ጋር ስማ ሰይዶ ስንት ነው ያለው? ሁለት እግዚአብሔርን ሁሉም ቦርጭ ነው እያለ ነው። ምንም የለም። እመቤቴን ይኸውልህ፣ እኔ ጋር ጠቅላላ የሚጽፉት ሁለት ነው። እኔ ጋር ደግሞ ያላችሁ 2 ቀን አለብን። 2 ቀን አለብን። እሺ ሁለት ቀንማ ከፈው በላብሻለሁ። ሲክስ ፓክ የለም ምንም። ይኸው ሁለት እኮ ነው የሚሉት። 3 እንደውም 3 ጎዶሎ ቁጥር ስለጠገብኩ ይሆናል። እንደዛ የሚባል ነገር የለም። እግዚአብሔርም 2 ክትፎ አለ። 2 ቀን አለብን። አሳየው። ቦርጭ ነው ያልከው። እኔ ቦርጭ እንደሌለብኝ ምንም የሚጽፍልህ ነኝ። እንዴት አንተ ከተጻፈ ይሆናል እንዴ? እኔ ጋር ለያን አሳያት። ሲክስ ነው ካለች እግዚአብሔርን ሳምንት ጋብዛለሁ። አንቺ ሲክስ ፓክ ብሎ 3 ፓክ አሳየን። ጎዶሎ ቁጥሬው የአንቺ ጌታ ይሻላል። ከሱ ምንድነው ንገሩኝ። እሺ እንዴ እኔ እኮ እንደገባኝ ሌላ ወሬ አወራችሁ ሳይገባኝ። እንካ እዚህ ደን ሲክስ ፓክ አለኝ አለ። ኦኬ ሲክስ ፓክ ካለ እኔ 2 ቀን ክትፎ ጋብዛለሁ አልኩት። እሱ ደግሞ ከሌለው 2 ቀን ሊጋብዝ ከዛ ያሳያል። ፓኮቹ 3 ናቸው። ጎዶሎ ቁጥሩ ያው እሺ አሳያት። ማርያምን አሳያትና እሷ ያለችው ነው። እኔ ሰው ነኝ አውቃለሁ። አሳየኝ። ካንተ ፓክ የያናቤል ቂጥ ይበልጣል። ደግ አደረገ። ዌልካም ቱዘት 200,000 ሊገባ እኮ አሳያት። ገባው እንጂ አሁን አለ ሚስቴር ነው ማለት ነው። ማርያምን አሳያት። እኔ እኮ እዚህ ጋር እኔ እኮ ዳኛ ነኝ እኮ ልይ እንደዚህ ብቻ እንደዚህ ማየት አለብኝ። ይሄ እኮ አሳሳቢ ጉዳይ ነው። ይሄን ሰውነት አይደሽ ገምች ይኖር አይኖር የሚለውን ነገር አንደማ ያው የእጅ ብቻ የእጅ ፓክ የለውም አባቴ። ስማ
እኔ ጋይስ ታፕታፓል ስሚ ከሱ አልኩሽ አንቺ እንትን ትንሽ አበጥ ይላል። አበጣለ እኮ ይሄ ደግሞ ምን ለማለት አበጣለ እኮ አላየህም እንዴ? ፍቅረ ማርያም እንዲህ እየቀጠቀጥኩ ምን ለማለት ፈልገ ነው? አበጣለ እኮ ስማ ያ አብሬሽ አይታል የሷን ፍላት ዝም በል ስማኝ፣ ፍቅረ ማርያም ዝም በል። የዛሬ ብሎጌን አይታል? የጂም ብሎጌ አላይም እኔ ፍላት ነገር ምን ለምንድን ነው የማየው እንዴ? ይኸው እኮ አያ ሲጀመር ፍላት አይሆንም። ጋይስ እንዳሰሙት አሁን አውጥቻለሁ። በነገራችን ላይ ብቅ ብላልኛለች። እሺ ስሚ አንቺ ማሳይ የሚያሳይ በቃ ገጠር ግባ። ቆይ ላሳይ አብርሽ ቆይ ይኸው ወረኛ እና ታዲያ እና ጨመረልኝ ከመጀመሪያ ላይ ደፋል። አንቺ እኮ የሆነ እኮ ጣፋጭ ነገር በልቼ እኮ ቡግር ቢወጣብኝ እኮ ይበልጣል ከዚህ። ስማኝ እሱ አይደለም የመጀመሪያ ቀን የዛሬውን ብሎጊ አትጫማለቅ። የለም ምንም የለም። የዛሬውን ብሎጊ ኧረ ወይኔ ወይ ስማኝ ፍቅረ ማርያም ስማ ነገ በዚህ ሰዓት ጋይስ ላይ ቡቀባሉ ታያላችሁ እንዴት እንደጨመረ ማርያምን አለበት። ቆይ ያና ክትፎ አለበት ማርያም አታሽፈልጥ። እውነት አልወጣልኝም። ምን ማንን እየጠበክ ነው? ሩትን እየጠበክ ነው? አስገባት ፍቅር ስሩ አንድ ሳምንት ነው ያለበት። ተዘጋጅ ወይ ያና እንዴ ምን እያደረጋችሁ ነው? እኔ እኮ የገባሁት እኛ እኮ ጌመር እኮ አይደለንም ያና ጥሩ ላይ ነው። በል ቻው። ቆይ አርፈሽ ግጮይ ስሚ። እሺ እንዴት ነው ግን እየወጣ ነው? ከመቼ አይቆረቁርሽም? ማርያም እኔ እኮ እንደዛ እንደሆነ እኮ አላውቅም እኮ ጨምላቃ። አንተ የምታውቀኝ ሰዓት እኮ ወፍራም ነበርኩ። ከስቻለሁኝ እኮ ገለኛል። ግን ቆይ የምር እንደዚህ ነው የሚሆነው? ቆይ በጣም ፊት ሰጠሁት። ያው እንደ አሁን ጡንቻ አውጥቻለሁ እንዳላላጋ። አይ የምር ግን ፍቅረ ማርያም ከስቼ እኮ ነው። አንተ የዛን የምታውቀኝ ሰዓት እኮ እንደዚህ አልነበርኩም። የምር ነው ሳቀው እንደሱ አልነበረም ብዬ ነው። ከሳ እንዴ አሁን እኮ 49 ኪሎ ነበርኩ። አሁን ወፍሬ አሚን ስንት ገባሽ አሁን? አይ ቲንክ ሁለት ከጨመረ እስኪ ነገ አየዋለሁ። ሁለት መጨመር ግን አንድ ጨምሬ 1 ኪሎ ጨምሬያለሁ። በጣም ወፍሰት አንቺ ስብ ምናምን እንዳትልሽ ግን ደጋሪ ስሚ ቂጦሽ ብቻውን ተሰያ ነው እንዴ? ያጫሳል ምን ነው የከሰው? አንተ ፍቅረ ማርያም በጣም ተጨማልቀሃል። ስማ ከአንተ ደረት ይሻላል። ምን አባቱ ይሄ ስሙኒ ሞሉያ ስሚ ሱስ አስትዩ ካልሆነ ጸበል ምናምን ቢሆንም ነገር ድሮም ዝም በሉት ጋይስ። እኔ ምን ያህል ሚንቶ ግርፍ እኮ ነው የሚመስል። ስማ የጭቃ ግርፍ ቢሆን ትንሽ ጎበጥ ይላል። ልስልስ ያለ በስማ ደግ አረገ። አሁን ይኸው ለአንተ ልስ ነገ ላይቭ ገባ ምን ያህል እንደጨመረ አሳያለሁ። ነገ ላይቭ ገብቼ የሁሉንም ማየው አይተዋል። አረ የታወቀ እኮ ነው። ስማ በቂጧ እኮ ነው የምትታወቀው።
ለፍዳዳ ፍቅረ ማርያም በጣም ተለፋደድክ። እሺ ምን አባቱ ፖስት ያደረገችውን አላየህም? እንዲች እያለች ማርያም ኧረ ማጀስቲ ጋይስ ሜምበሩን እሺ ያምርብሻል። ስማ ፍቅረ ማርያም